ጤና ይስጥልን የተከበራችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ እንላለን። ለሰዓቱ ያልናቸውን ወሬዎች እንነግራችኋለን። እስከ ፍጻሜው አብራችሁን ቆዩ። በፍንፍኔ ከተማ አፋን ኦሮሞ እንደ ሁለተኛ ቋንቋ በትምህርት ቤቶች እንዲሰጥ ተወሰነ። የፍንፍኔ ከተማ አስተዳደር ካቢኔ በከተማዋ ስር በሚገኙ ትምህርት ቤቶች አፋን ኦሮሞ ከአማርኛ ጋር እንደ ሁለተኛ ቋንቋ እንዲሰጥ ውሳኔ ያሳለፈ። የፍንፍኔ ከተማ አስተዳደር ከብዝሃ ቋንቋ ስርዓተ ትምህርት ጋር በተያያዘ እንዲሰጥ ሲል ውሳኔ ያሳልፏል። የከተማ አስተዳደሩ ጥር 12 ቀን 2023 ዓ.ም ባካሄደው 8ኛ መደበኛ ጉባኤ ላይ ባሳለፈው ውሳኔ መሰረት በከተማዋ በአፋን ኦሮሞ ትምህርታቸውን ለሚከታተሉ ተማሪዎች አማርኛ ቋንቋ እንደ ተጨማሪ ቋንቋ እንዲሰጥ ሲል ወስኗል። በዚህ መሰረት በፍንፍኔ ከተማ ከኦሮሚያ ክልል ለኦሮምኛ ቋንቋ ማስተማሪያነት በውሰት ተወስዶ ተግባራዊ ሲደረግ የነበረው ስርዓተ ትምህርት በአዲሱ ስርዓተ ትምህርት እንዲካተት በዚሁ ስብሰባ ላይ ተገልጿል። በከተማ አስተዳደሩ ስር የሚገኙ ተማሪዎች ከ7ኛ ክፍል ጀምሮ ሁሉንም የትምህርት አይነቶች በእንግሊዝኛ እንዲማሩ መወሰኑን በዚህ ውሳኔ ላይ ተመልክቷል። ካቢኔው ባሳለፈው ውሳኔ የብዝሃ ቋንቋ ስርዓተ ትምህርትን አስመልክቶ በኮቶቤ ትምህርት ዩኒቨርሲቲ ሲያስጠና መቆየቱን በማስታወስ በጥናቱ ውጤት ላይ ውይይት ሲካሄድ መቆየቱን ገልጿል። ካቢኔው ፈረንሳይኛና አረብኛ ለሁለተኛ ደረጃ ተማሪዎች ለ9ኛና 10ኛ ክፍል ተማሪዎች አማራጭ የቋንቋ ትምህርት ሆኖ እንዲቀጥል መወሰኑን ተመልክቷል። ከጥቂት ወራት በፊት በፍንፍኔ ከተማ ውስጥ በሚገኙ ትምህርት ቤቶች ውስጥ የኦሮሚያ ክልል መዝሙርና ሰንደቅ ዓላማ ጋር በተያያዘ ውዝግብና ተቃውሞ መነሳቱ ይታወሳል። ሌላው መረጃችን የፈረንሳይና የጀርመን ውጭ ጉዳይ ሚኒስትሮች ለጉብኝት ፍንፍኔ ገቡ። የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች ትግራይ ውስጥ የተካሄደውን ጦርነትን ለማስቆም የተደረሰውን ስምምነት ለመደገፍ ያለመ ጉብኝት ለማድረግ ፍንፍኔ ገቡ። የጀርመኗ የውጭ ጉዳይ ሚኒስቴር አናሌና ቤርቦክ እንደተናገሩት ከፈረንሳይ አቻቸው ካትሪን ኮሎና ጋር በኢትዮጵያ በሚኖራቸው ቆይታ ስለ ዘላቂ ሰላም አስፈላጊነት፣ በአካባቢው ስላለ የምግብ ዋስትና ጉዳይና በአውሮፓና በአፍሪካ ህብረት መካከል ስለሚኖር ትብብር ይወያያሉ። ሁለቱ የውጭ ጉዳይ ሚኒስትሮች ከጠቅላይ ሚኒስትር አብይ አህመድ ጋር ጥር 12 ቀን 2023 ዓ.ም የተገናኙ ሲሆን ጠቅላይ ሚኒስትሩም ከሁለቱ አውሮፓውያን ባለስልጣናት ጋር ጥልቅና ፍሬያማ ውይይት ማድረጋቸውን ገልጸዋል። የውጭ ጉዳይ ሚኒስትሮቹ በኢትዮጵያ በሚኖራቸው ቆይታ ግጭቶችን በዘላቂነት ላስቆመው የሰብአዊ እርዳታ አቅርቦት እንዲጀምር እንዲሁም መሰረታዊ አገልግሎት እንዲጀመሩ ላስቻለው እንዲሁም የህወሓት ተዋጊዎች ትጥቅ መፍታት እንዲጀምሩ ላደረገው ስምምነት ድጋፍ ያደርጋሉ ተብሏል። በተጨማሪም የኤርትራ ወታደሮች ጉዳይ ባለስልጣናቱ ከሚያነሷቸው ጉዳዮች መካከል ሊሆኑ እንደሚችል የተነገረ ሲሆን በጦርነቱ የደረሰውን ውድመት መልሶ ለመገንባት ከአውሮፓ በኩል ለኢትዮጵያ የሚደረግ የገንዘብ ድጋፍም በሚኒስትሮቹ ጉብኝት ወቅት ይፋ ይደረጋል። የውጭ ጉዳይ ሚኒስትሮቹ በሰሜን ኢትዮጵያ ሲካሄድ የቆየውን የእርስ በርስ ጦርነት ለማስቆም ስምምነት ከተደረሰ ከ2 ወራት በኋላ ወደ ኢትዮጵያ በተጓዙበት በአሁኑ ወቅት ስምምነቱ ተግባራዊ እየተደረገ ይገኛል። የፈረንሳይ የውጭ ጉዳይ ሚኒስቴር ካትሪን ኮሎና ባለፈው ሳምንት ከጀርመኗ አቻቸው አናሌና ቤርቦክ ጋር ወደ ኢትዮጵያ እንደሚጓዙ ለአንድ የፈረንሳይ ቴሌቪዥን ጣቢያ ተናግረው እንደነበር ይታወሳል። የውጭ ጉዳይ ሚኒስትሯ ጦርነቱን ለማስቆም የተደረሰውን የሰላም ስምምነት ለማበረታታትና የአፍሪካ ህብረትን ጥረት ለመደገፍ እንደሚጓዙ ኤልሲአይ ለተሰኘ የቴሌቪዥን ጣቢያ ተናግረው ነበር። ሁለቱ የውጭ ጉዳይ ሚኒስትሮች በኢትዮጵያ ጉብኝት የሚያደርጉት ለ2 ቀናት እንደሚሆን ኤኤፍፒ ዲፕሎማቲክ ምንጮችን ጠቅሶ ዘግቧል። ሁለቱ ከፍተኛ ዲፕሎማቶች ኢትዮጵያ ከአውሮፓ ህብረት ጋር ስላላት ግንኙነት ከኢትዮጵያ መሪዎች ጋር ይነጋገራሉ ተብሎም ይጠበቃል። በሰሜን ኢትዮጵያ ለ2 ዓመታት ሲካሄድ የቆየውን የእርስ በርስ ጦርነትን በዘላቂነት ለማስቆም በአፍሪካ ህብረት አደራዳሪነት የፌዴራል መንግስቱና ህወሓት የሰላም ስምምነት መድረሳቸው ይታወሳል። ከፍተኛ ሰብአዊና ቁሳዊ ኪሳራ ያደረሰውን ጦርነት በዘላቂነት ለማቆም ሁለቱ ተዋጊ ኃይሎች ከስምምነት መድረሳቸው በምዕራባውያኑ ሀገራት ሙሉ ድጋፍ የተቸረው ሂደት ሲሆን
ጦርነቱ እየተካሄደ በነበረበት ወቅት ግጭት እንዲቆምና የሰብአዊ እርዳታ እንዲደርስ ምዕራባውያኑ አበክረው ሲወተውቱ ነበር። በሰሜን ኢትዮጵያ ጦርነቱ ተባብሶ በነበረበት ጊዜ ፈረንሳይ ከኢትዮጵያ ጋር ደርሳ የነበረውን የወታደራዊ ትብብር ስምምነት እንዲቋረጥ አድርጋለች። ፕሬዝዳንት ኢማኑኤል ማክሮን እና ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የዘመን አቆጣጠር በ2011 ዓ.ም ደርሰውት የነበረው ወታደራዊ ስምምነት ከሐምሌ ወር 2013 ዓ.ም ጀምሮ መታገዱን የፈረንሳይ የዜና ወኪል ኤኤፍፒ ዘግቦ ነበር። በጦርነቱ ምክንያት የተቋረጠው የሁለቱ ሀገራት ወታደራዊ ትብብር ስምምነት በመንግስትና በህወሓት መካከል ሰላም ከወረደ በኋላ በጦርነቱ ምክንያት የተቋረጠው የሁለቱ ሀገራት የወታደራዊ ትብብር ስምምነት በመንግስትና በህወሓት መካከል ሰላም ከወረደ በኋላ ዳግም ተግባራዊ ስለመደረጉ እስካሁን በይፋ የተባለ ነገር የለም። ምዕራባውያኑ ጦርነቱ እንዲቆም በተደጋጋሚ ከሚያወጡት መግለጫ በተጨማሪ የአውሮፓ ህብረትና ሌሎችም በኢትዮጵያ መንግስት ላይ የተለያዩ ጫናዎችን ሲያደርሱ ነበር። ከዚህ በተጨማሪም ከአንድ ዓመት ገደማ በፊት በህዳር ወር 2014 ዓ.ም የትግራይ ኃይሎች ወደ ፊንፊኔ መቃረባቸውን ተከትሎ ጀርመንና ፈረንሳይን ጨምሮ በርካታ ምዕራባውያን ሀገራት ዜጎቻቸው አገሪቱን ለቀው እንዲወጡ መጠየቃቸው ይታወሳል። ከውጭ ወዳገኘናቸው መረጃዎች ስናልፍ ኬንያ ውስጥ በስፋት እየተዛመተ ያለ የተለየ ዝርያ ያለው የጨብጥ በሽታ ተገኘ። በኬንያ የሕክምና ምርምር ተቋም አጥኚዎች በመዲናዋ ናይሮቢ በስፋት እየተዛመተ ያለ አዲስ የጨብጥ ዝርያ መለየታቸውን አስታወቁ። አጥኚዎቹ በሽታውን ለማከም ጥቅም ላይ የሚውለውን ጸረ ተዋስ መድኃኒትን መቋቋም ይችላል ያሉት ዝርያ በተለይ በሴተኛ አዳሪዎች ላይ በስፋት እየታየ ነው። ተመራማሪዎቹ ይህ የተለየ ዝርያ ያለው የጨብጥ በሽታ በስፋት እንዲዛመት ቀዳሚው ምክንያት የተሳሳተ መረጃ ነው ይላሉ። እንደ ባለሙያዎቹ ከሆነ በየዕለቱ የጸረ ኤችአይቪ ሕክምና እንክብሎችን የሚወስዱ ሴተኛ አዳሪዎች መድኃኒቱ ሌሎች በልክ የግብረ ሥጋ ግንኙነት የሚተላለፉ በሽታዎችን እንደሚከላከልላቸው የተሳሳተ እምነት አላቸው። ይህ አዲስ የጨብጥ ዝርያ መስፋፋቱን ባመለከተው ጥናት ላይ 350 ሴተኛ አዳሪዎች ተሳትፎ ማድረጋቸውን የምርምር ተቋሙ ባለሙያዎች ገልጿል። ከነዚህ መካከል 1/3 የሚሆኑት ሴቶች የተሻለ ክፍያ ለማግኘት ሲሉ ከደንበኞቻቸው ጋር ጥንቃቄ የጎደለው ወሲብ መፈጸማቸውን ተናግረዋል። በጥናቱ ከተሳተፉት መካከል በ2 ሳምንታት ውስጥ ከተለያዩ 29 ሰዎች ጋር ወሲብ መፈጸማቸውን የገለጹም ይገኙበታል። አጥኚዎቹ የኬንያ መንግስት ለበሽታው ትኩረት እንዲሰጥና የበሽታውን የስርጭት መጠን በትክክል ለመረዳት ሰፊ ጥናትና ምርምር እንዲያደርግ ጠይቀዋል። በመላው ዓለም ጥንቃቄ በጎደለው የግብረ ሥጋ ግንኙነት በስፋት ከሚተላለፉ በሽታዎች መካከል አንዱ ጨብጥ ሲሆን በዓለም ላይ በየዓመቱ 80 ሚሊዮን ሰዎች በጨብጥ በሽታ እንደሚያዙ ሪፖርቶች ያሳያሉ።